ሰበር የተባሉ ሁለት ዜናዎችን ይዤላችሁ መጥቻለሁ። ፍልስጤምን፣ እስራኤልንና አሜሪካን ይመለከታሉ። አጠር አድርጌ ያቀርብላችኋለሁ። እስከ መጨረሻው ተከታተሉኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛና በእስራኤል መካከል የተኩስ አቁም ስምምነት አስደርጋለሁ እያለ ባለበት ሰዓት ላይ አሁን እስራኤል ያወጣችው መግለጫ ከዚህ በተቃራኒ ሆኗል። የሰሜን ጋዛ ነዋሪዎች ሙሉ ለሙሉ ከቦታው ላይ ለቀው እንዲወጡና እስራኤል ጥቃት ልትሰነዝር ስለሆነ ጉዳት እንዳይደርስባቸው እያስጠነቀቀች ትገኛለች። ሱብሃንአላህ። ታስታውሱ እንደሆነ ከሳምንት በፊት ከኢራን ጋር እየተቀጠቀጠች ባለችበት ሰዓት ላይ የእስራኤል ከተሞች ያላችሁ ነዋሪዎች ለቃችሁ ውጡ እየተባለች እየተሯሯጡ የእስራኤል ህዝቦችም ከመሬት ስር ወደ ተዘጋጀላቸው የመጠለያ ስፍራ እየወሰዷቸው ነበረ። አሁን ያን ጊዜ ያለፉና በንጹሃንና በምስኪኖች ላይ እየፈነጩ ይገኛሉ። በሌላኛው ዜና የእስራኤሉ ቻናል 12 እንደዘገበው ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት መጨረሻ ወደ አሜሪካ የሚያደርጉት በረራ እንደተዘጋጀ እየተነገረ ይገኛል። ታዲያ ምን አዲስ ነገር አለ ካላችሁም ከሳምንት በፊት አሜሪካ የመጀመሪያ የሚባለው ሙስሊም ከንቲባ አስመርጣለች። በዛ የምርጫ ቅስቀሳ ጊዜ ያ ከንቲባ እንዲህ ብሎ ነበረ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ ከተማ ላይ ከመጣ ያለምንም ወላወል አስረዋለሁ ብሎ ነበረ። አሁን ቃሉን ይጠብቃል ወይስ አይጠብቅም ሚለው አዲስ ዜናና ብዙ ሚዲያ እየተቀባበለው ያለው ነገር ሆኗል። በዚህ ጉዳይ ላይ አዳዲስ ነገሮች ከወጡ አደርሳቸዋለሁ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋቸው አዳርሱት።